ተነሳው እኔም ክርስትና ተነሳውኝ እዚሁ ከቤተሰቦች ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁኝ። ገጠር እንሄድና እንግዲህ ልጆችን ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እናስነሳለን። አንቺም ትጠመቂያለሽ አይሻልም? ዝም አልሽ። አታወሪም አትመልሽልኝም። ክርስትና እናስነሳቸዋለን እኮ ነው ያልኩሽ። ዝም አልሽ። ላኬማር ከሆቴል ነው ያለሁት ማለት ነው። ቀበሌ 13 በጣም ደስ የሚል ሰፈር ነው። አይሞቅም አይበርድም፣ ደስ የሚል አየር ያለው ሰፈር ነው ማለት ነው። እና ያለሁት ማለት ነው ፈለግ ህይወት ሆስፒታል ነው ማለት ነው። ከዛ ጎን ነው የሚገኘው እንትኑ ሆቴሉ በጣም ደስ ይላል። እንግዲህ በጣም ደስ ይላል። ኑና ባህር ዳር ለምትመጡ ሰዎች ኑና ተቀመጡ። እዚህ ሆቴል በጣም ደስ ይላል ማለት ነው። እንግዲህ እኔ ይመስላል ቤተሰቦች ጋር ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዴት እያደረጋችሁ ነው? የረመዳን ጾም እንዴት ናችሁ? እና ዛሬ ይዤላችሁ የመጣሁት ማለት ነው አንድ የተደበቀ ሚስጥር የራሴን ማለት ነው። ራሴን በራሴ ላጋልጥ ነው ማለት ነው። እና ምንድነው መጀመሪያ ላይ እንዳስገባሁት ቪዲዮ መጀመሪያ ላይ እንዳያችሁት ማለት ነው ሲስተር ቁጭ ብላ እያወራችኝ ነበረ። እንግዲህ እስከዛሬ አውርቼው አላቅም፣ ተናግሬም አላቅም ማለት ነው። እናንተ ስሜ ሁሉም ሰው በሱመያ ነው ማለት ነው የሚያውቀኝ ማለት ነው። እና ዛሬ ትክክለኛ ስሜን እንደነገራችሁ ነው ማለት ነው በዛው። እና ምንድነው ያው እኔ መጀመሪያ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው ሰይድን ካገባሁ በኋላ ነው እምነቴን የቀየርኩት ማለት ነው። እና ትክክለኛ ስሜ እንግዲህ አንቻለም ወይ ደግሞ አለም በሚባለው ነው ማለት ነው የሚታወቀው። በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማው አለም ብለው ይጠሩኛል፣ ወደ ገጠሩ ደግሞ አንቻለም እያሉ ይጠሩኛል ማለት ነው። እና ምንድነው ሲስተር እንግዲህ ያው የኦርቶዶክስ እምነት ተከታይ ቤተሰብ እንደመሆን መጠን እንዳያችኋት ማለት ነው። በቃ ሁሌ ነው የምጀገጭገኝ። በቃ ክርስትና ይነሱ፣ አንቺም ክርስትና አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሳው አንቺ መጠመቅ ብቻ ነው። ያው መጀመሪያ ክርስትና ተነስቻለሁ፣ ስለዚህ እኔ እጠመቃለሁ ማለት ነው። ልጆቼ ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። ስለዚህ ክርስትና እናስነሳቸዋለን። ልጆችሽም ክርስትና ይነሱ፣ አንቺም ተጠመቂ ያልሽ ጭቅጭቅ እያደረገች ነው። እኔም ደግሞ አሁን ላይ ምንም እያልኩኝ አይደለም ማለት ነው። ያው ሁሌ ነው የምጭቅጭቀኝ ሁሌ ማለት ነው። እና በቃ አሁን ወደ ከተማ ራሱ አትሄጂም አሁን አንላቀቅም ብሎኛል ማለት ነው ከቤተሰብ ጋር። እና እስከ ዛሬ ድረስ ደግሞ ባህር ዳር ሆቴል ነው ያለሁት ማለት ነው። ሆቴል ውስጥ ነው ከእነሱ ጋር አንድ ላይ። ሆቴሉ በጣም ነው የሚመቸው፣ ደስ ይላል። እና አሁን ወደ ገጠር ልንሄድ ነው ማለት ነው። ያው ገጠር ነው አየኛ አካባቢ ማለት ነው። እና ገጠር ለመሄድ ደግሞ ከሁለት ልጆች ጋር በቃ በአይሱዚ በምናምን ነው። የገጠር ልጆች ታውቁታላችሁ መንገዱን ማለት ነው። እንግዲህ በጣም 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 ነው የሚያደክመው በጣም። እኔ በቃ እነሱ ራሱ አሁን ለእኔ ሳይሆን ለልጆቼ በጣም እያስቡ ነው ማለት ነው። ልጆች መንገዱን አይችሉትም ይሆናል ምናምን እያሉ ነው። ለዛም ነው እስከዛሬ የቆየ ነው ማለት ነው። መንገዱን ትንሽ ይንገላታሉ እያሉ ነው። መኪና ፈልጌ ነበር፣ መኪና የለም። ኮንትራት መኪና እስከ እኛ ሀገር ማለት ነው ኮንትራት መኪና አይገባም ማለት ነው። አነጋግረን ሞክረን ነበር፣ እምቢ ያሉን ማለት ነው። እና ከባህር ዳር አሙሲት፣ ከአሙሲት አንበሳሚ፣ ከአርብ ገበያ ሳና ድረስ እንሄዳለን ማለት ነው። ከሳና ደግሞ ሌላ አቦ ይባላል ማለት ነው። እና እንግዲህ የአፈራው እናት ልጆች ታውቁታላችሁ ማለት ነው። በደንብ ነው የምታውቁት። እና እንግዲህ ምንድነው በአይሱዚ በሞተር ምናምን ነው የሚኬደው። እንደውም እኔ ያኔ ገና ስወጣ እኔ ከገጠር ስወጣ 11 ዓመት ነበር። የ11 ዓመት ልጅ ነበርኩኝ ሲስተር ዛኝ ስትመጣ ማለት ነው። በዛ ሰዓት እንደውም የለም ነበር መኪና ራሱ እንዳሁኑ። አሁን ሞተር እና እንትን አይሱዚ ገብቷል እስከ ሰፈራችን ማለት ነው። የዛ ሰዓት ግን የለም። ከኛ አካባቢ ከሌላ ቦራሱ ይሄዳል ማለት ነው፣ ይርቃል። እና አርብ ገበያ እስከሚባለው ቀን ሙሉ ጠዋት ለሊት 11 ሰዓት ተነስተን ቀን ሙሉ አርብ ገበያ እስከሚባለው ሄደን ነው ከአርብ ገበያ
በእንጨት በሚጭነው በአይሱዚ መኪና ተጭነን የምንሄደው ማለት ነው። እና እንግዲህ እኔ የገጠሩን መንገድ ረስቻለሁ። 15 ዓመት ቀላል አይደለም። እንደገና ደግሞ ያው ትልቅ ነኝ 11 ዓመት ትንሽ አልባልም፣ ግን ቢሆንም ያው በልጅነት ማለት ይቻላል የወጣሁት ማለት ነው። እንግዲህ እኔም በቃ ከልጆቼ ጋር የኔ እግር መንገድ በቃ እንግዲህ እና ከተመቼ ይቀርጽላችኋለሁ። እና ደግሞ አሁን ከተመቼ ይቀርጽላችኋለሁ፣ ካልተመቼ ደግሞ እንግዲህ ከልጆች ጋር ከተመቼ ሁሉንም ነገር ነው። Nivea Rich Nourishing Body Lotion gives you twice the moisturizing ingredients versus ordinary lotions. Try now. ማሳያችሁ ገጠሩን የኛም ቤት ገጠር የናፈቃችሁ የገጠር ልጆች በቃ እርግጠኛ ነኝ ለማየት ትፈልጋላችሁ እና ቀርጽላችኋለሁ ማለት ነው። እና በተረፈ ደግሞ ምንድነው አሁን ወቅቱም ረመዳን ነው፣ የእነሱም ፋሲካም ነው፣ የክርስቲያኖችም የሙስሊሞችም ጾም ነው ማለት ነው። እኔም ብጠይቁ ግን ለመጾም እየተመቸኝ አይደለም። አንደኛ ሱር አልበላም፣ ከነሱ ጋር በላለውኝ። እነሱ 6 ሰዓት ሳይሞላ 4 ሰዓት ነው የሚበሉት ማለት ነው። ወይ 4 ሰዓት በቃ 4 ሰዓት ላይ ነው እራት የሚበላው። ከዛ 6 ሰዓት ከሞላ አይበሉም፣ ጾማቸውን እንትን ይላሉ ማለት ነው። ጾም ይፈታሉ ሌሊት 6 ሰዓት ላይ። ያው ክርስቲያኖች ታውቁታላችሁ። እና እኔ ከነሱ ጋር እራት እበላለሁ። በቃ አስባችሁታል፣ እስከምናፈጥር ድረስ እጾማለሁ ማለት ነው። እና በቃ ተጎድቻለሁ እና ማለት ነው። ያው እንደዛ ነው እየጾምኩ ያለሁት። እና ይሄ በቃ በተለይ ሲስተር ማለት ነው እናቴ መለኩሳለች። ፋዘር በህይወት እያለ ቆርበው ነበረ። ከዛ መለኮሰች ማለት ነው፣ እሱ ሲሞት ማለት ነው። እና ስለዚህ ምንድነው አሁን ሲስተር እንደውም ማዘር ትንሽ ማለት በቃ ብዙ ይዛን ያክል አልተጫነችኝም። ያው እናት አይደለች፣ በጣም አልተጫነችኝም። ሲስተር ግን በቃ ምንም ልታስቀምጠኝ አልቻለች። መቼ ነው ክርስትና ትንሽ የምትጠመቂው? እኔን ማለት ነው መቼ ነው የምትጠመቂ? አንቺ አሁን ክርስትና ስለተነሳሽ መጠመቅ ብቻ ነው፣ ንስሐ ምናምን ትገቢያለሽ፣ ትጠመቂያለሽ። ልጆችሽ ግን ክርስትና እናስነሳቸዋለን መቼ ነው? እና በቃ ልጆቹን በስነስርዓት የሁለቱንም በቃ ድል አድርገን ደግሰን በስነስርዓት ነው ክርስትና የምናስነሳቸው እያለችኝ ነው ማለት ነው። እና እኔ በቃ እሺ ጎንደር እንሂድ ብያታለሁ። በቃ አሁን ባህር ዳር ነበረ፣ እሷ የባህር ዳር ነዋሪ ናት ማለት ነው፣ እዚሁ ነው የምትኖረው። እና እኔ ያልኳት እሺ በቃ መጀመሪያ ገጠር ልሄድ ብያት፣ በግድ በስንት መከራ ነው ገጠሩ ራሱ እዚሁ በቃ ከሆቴል እንውጣና ወደ እኔ ቤት እንመለስ እና በቃ ክርስትና ይነሱ ልጆች ምናምን ብላይ ማለት ነው። እና በስንት መከራ አሳመንኳት። ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉ ነው ማለት ነው። እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ አብራን ብትቀር ብዬ ነበረ። ለምን ሌሎቹን እንችላቸዋለሁ እዛ ያሉትን ማለት ነው። እና እሷን በቃ እሷ ነች አሁን በቃ ምንም በቃ እረፍት አሳጣች። ተኝተን ራሱ ለሊት ላይ ተነስተን መች ነው የምትጠመቂው? መጀመሪያ አንቺ ስትጠመቂና ወይ እነሱ እናስነሳቸው እያለች ነው። አንቺ ችግር የለውም በቃ አሁን ብድግ ብለሽ ሄደሽ መጠመቅ ብቻ ነው እያለች ነው ማለት ነው። እና ኧረ ተይ ረመዳንን ልጾምበት፣ ተይ ጾመኛ ነኝ ልጾምበት፣ በሰላም ልጾምበት እያልኳት ነው። እና በቃ ችግር የለውም ተጠመቂና ከዛ በቃ ጾሟ እንትን ነው ትጾሚያለሽ ከኛ ጋር ምናምን እያለች ነው ማለት ነው። እና በጣም ኃይለኛ ናት። እና ለማንኛውም እንግዲህ ዛሬ የመጣሁት ይሄን ልላችሁ ነው። ስለኔም በዛው የማታውቁ ካላችሁ ልነግራችሁ ነው ብዬ ነው ማለት ነው። እንግዲህ እንደዚህ አይነት እውነት ለመናገር ከሆነ በተለይ አረብ ሀገር ይሄ እምነት መቃየር ምናምን ያጋጥማል ማለት ነው። በተለይ ወይ ሲያገቡ ወይ ደግሞ በስራ አጋጣሚ ምናምን እና እንደዚህ አይነት ውስጥ ያላችሁ ልጆች ትረዱኛላችሁ፣ ታውቁታላችሁ ብዬ አስባለሁ። የሁለት እምነት ስትሆኑ በጣም የምትቸገሩት ማለት ነው። በቃ እዚህ ጋር ሙስሊም ቤተሰብ እዚህ ጋር ክርስቲያን ሲኖራችሁ በቃ አንዱ ወደ አንዱ ነው ይሏቸዋል ማለት ነው። ስለዚህ እንግዲህ እኔ ማለት ነው ሁለቱም ጋር ነኝ ያለሁት
እና ለማንኛውም ማለት ነው እንግዲህ ረመዳንና ፋሲካ በመሆኑ አሪፍ ነው። እኔም ለምን አብረው ይጾማሉ ማለት ነው። እስከ 9 ሰዓት ምናምን ከቅዳሴ በኋላ ያው መለኩሴ ስለሆነ ከቅዳሴ በኋላ ነው የሚበሉት ማለት ነው። እነሱ እስከ 6 ሰዓት እስከ 7 ሰዓት ይጾሙ አሉ። ያው እሷ ግን ማዘር አስቀድሳ ምናምን ነው የምትበላው ማለት ነው። እና ለማንኛውም የዛሬ ቪዲዮ ይህንን ይመስላል።